ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦች እንደምን አላችሁ? ዛሬ ቀጣዩን ክፍል ይዘን መጥተናል። ቻፕተር 2 የመጀመሪያው ክላስ ላይ ካራክተሪስቲክስ ኦፍ ሊቪንግ ኦርጋኒዝምን አይተናል። እ፣ በዚህ ሌሰን ደግሞ ክላሲፊኬሽን ኦፍ ሊቪንግ ቲንግስ የሚለውን እናያለን ማለት ነው። ከዛ በፊት ግን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ፣ ሰብስክራይብ ያደረጋችሁ ደግሞ ፎሎ በማድረግ ቻናላችን እንድታበረታቱን እንጠይቃለን። ዛሬ ወደ ዛሬው ሌሰን እንገባለን ማለት ነው። በዚህ ሌሰን ውስጥ የመጀመሪያው ቶፒክ ላይ ፕሪንሲፕልስ ኦፍ ክላሲፊኬሽን የሚለውን አስ ሰብ ቶፒክ እናያለን ማለት ነው። ክላሲፊኬሽን ማለት ምን ማለት ነው? ኢት ኢዝ ኤ ፕሮሰስ ኦፍ ግሩፒንግ ቲንግስ ቤዝድ ኦን ዜር ሲሚላሪቲስ ነው። ኦርጋኒዝሞችን በጣም ሚሊየንስ ኦፍ ስፒሺሶች በዚህ ምድር ላይ አሉ። እነዚህን ኦርጋኒዝሞች ለማጥናት ዊ ሃቭ ቱ ክላሲፋይ ቤዝድ ኦን ዜር ሲሚላሪቲስ ማለት ነው። በሲሚላሪቲያቸው እነዚህን ኦርጋኒዝሞች ክላሲፋይ ማድረግ ያስፈልገናል። ክላሲፊኬሽን አስፈልጎናል ማለት ነው። ይህን ክላሲፊኬሽን እጽዋቶችን፣ ፕላንቶችን፣ ኦርጋኒዝሞችን ክላሲፋይ የሚያደርገው የባዮሎጂ ዲሲፕሊን ታክሶኖሚ ይባላል። ግሬድ 10 ቻፕተር 1 ላይ ብራንች ኦፍ ባዮሎጂ የሚለው የቻፕተር ስር አንዱን የምናየው ታክሶኖሚ ሳሴ ብራንች ኦፍ ሳይንስ እንደሆነ እዛ ላይ ማየት እንችላለን። Biologists classify organisms into different categories mostly by judging the degrees of their apparent similarities and differences. እንዴት ነው እነዚህን ኦርጋኒዝሞች ክላሲፋይ የሚያደርጓቸው ባዮሎጂስቶች ወይም ታክሶኖሚስቶች ብለን ስንል በሲሚላሪታቸው ዲግሪ ነው፣ በተመሳሳይነታቸው መጠን እነዚህን ኦርጋኒዝሞች ክላሲፋይ ያደርጓቸዋል። እነዚህን ኦርጋኒዝሞች ክላሲፊኬሽን ላይ የሚሰሩ እነዚህ ባዮሎጂስቶች ታክሶኖሚስት ይባላሉ። ወይም ታክሶኖሚን የሚያጠኑ ክላሲፊኬሽን ኦፍ ሊቪንግ ኦርጋኒዝምን የሚያጠኑ ባዮሎጂስቶች ታክሶኖሚስት ይባላሉ ማለት ነው። ይህ ክላሲፊኬሽን ኢንክሉድ የሚያደርገው ኤክስተርናል ኢንተርናል ስትራክቸር ኦፍ ኦርጋኒዝም አስ ዌል አስ ዌር ዘ ኦርጋኒዝም ሊቭስ። ሌላው እነዚህን ሊቪንግ ኦርጋኒዝሞች ክላሲፋይ የምናደርገው በውሳጣዊና በውጫዊ የሰውነት ቅርጻቸው ፕላስቶዛ ደግሞ የት ነው እነዚህ ኦርጋኒዝሞች የሚኖሩበት ቤዝድ ኦን ዌር ዴይ ሊቭ ዞስ ታክሶኖሚስት ትራይ ቱ ክላሲፋይ ደም ማለት ነው። ሌላው ታክሶኖሚስት ኦልሶ ኮንሲደር ዘ ጄኔቲክ ሜካፕ ኦፍ ኦርጋኒዝምስ ቱ ሪቪል ዜር ኢቮሉሽነሪ ሪሌሽንሺፕ ቱ አዘር ኦርጋኒዝምስ። ሌላው ኦርጋኒዝሞችን ክላሲፋይ የምናደርግበት ጄኔቲክ ሜካፓቸው ነው። እዛ ጄኔቲክ ሜካፓቸው ላይ ሲሚላሪቲ ካለ ያ ጄኔቲክ ሜካፕ ኦልሶ የፊዚካል እና ፊዚዮሎጂካል ወይም አናቶሚካል እና ፊዚዮሎጂካል ስትራክቸራቸውን ዲፋይን ያደርጋል። ሲሚላር ቤዝድ ኦን ዚስ ሲሚላሪቲ ጄኔቲክ ሜካፓቸው ሲሚላሪቲ ኦርጋኒዝሞችን ክላሲፋይ ለማድረግ ይሞክራሉ ማለት ነው። ኦቨርኦል እጽዋቶች የት ነው የሚኖሩት፣ ፊዚካል ስትራክቸራቸው ምን ይመስላል፣ ሞርፎሎጂያቸው ምን ይመስላል፣ ጄኔቲክ ሜካፓቸው ምን ይመስላል እያሉ በዛ ተመሳሳይነታቸው ክላሲፋይ ያደርጓቸዋል ማለት ነው። they try to identify and classify organism based on the number of features morphological, physiological, molecular, behavioral and ecological characteristics ማለት በባህሪያቸውም እጽዋቶች ኦርጋኒዝሞች ይከፋፈላሉ። ኢኮሎጂካል ካራክተሪስቲክስ የት ነው የሚኖሩት፣ ሀቢታታቸው ተመሳሳይ የሆነ ወይም ሀቢታታቸው ተቀራራቢ የሆነ ኦርጋኒዝሞችንም አንድ ላይ ክላሲፋይ ሊያደርጓቸው ይችላሉ። the assumption is that the greater the degree of physical similarity between them the closer their biological relationship in the greater the similarity ማለት ነው። ፊዚካል ሲሚላሪታቸው እየጨመረ በሄደው ቁጥር የነዚህ ኦርጋኒዝሞች ተመሳሳይነታቸው እየጨመረ ይሄዳል ማለት ነው። በዛው ልክ ደግሞ ተመሳሳይነታቸው እየጨመረ በሄደው ቁጥር እነዚህ ሊቪንግ ኦርጋኒዝሞች ብዛታቸው እየቀነሰ ይሄዳል። ኢን ኪንግደም ላይ ብዙ አኒማሎችን ልናገኝ ብዙ ኦርጋኒዝሞችን ልናገኝ እንችላለን። ወይም ወደ ላይ ስንወጣ ወደ ፒራሚዱ ጫፍ በወጣን ቁጥር ግን ተመሳሳይነታቸው ሲሚላሪቲያቸው እየጨመረ ይሄዳል። ግን ነምበር ኦፍ ዘ ስፒሺሳቸው ተመሳሳይነታቸው ብዛታቸው የነዛ ሊቪንግ ኦርጋኒዝም ብዛት እየቀነሰ ይሄዳል ማለት ነው። ይህን ነው የሚያሳየን። ሁለተኛው ፖይንት ላይ የምናገኘው ታክሶኖሚክ ሂራርቺስ ኢን ክላሲፊኬሽን ነው። ከክርስቶስ ልደት በፊት ከ384 እስከ 322 የመጀመሪያው የግሪክ ፈላስፋ አርስቶትል ሊቪንግ ኦርጋኒዝሞችን ክላሲፋይ ለማድረግ ሞክሮ ነበር። ከዛ በኋላ ከ1707 እስከ 1778 የኖረው የስዊዲሽ ቦታኒስት ካርለስ ሊነስ የምንለው እንደዚሁ ሊቪንግ ኦርጋኒዝሞችን ክላሲፋይ ለማድረግ ሞክሯል። ይህ ካርለስ ሊነስ በባዮሎጂካል ሳይንስ ወይም በታክሶኖሚ ዘ ፋዘር ኦፍ ታክሶኖሚ የምንለው ነው።
እስቲ አርስቶትል ምንድን ነው ያደረገው የሚለውን ስናይ አርስቶትል ዴቨሎፕ ዘ ፈርስት ዋይድሊ አክሴፕትድ ባዮሎጂካል ክላሲፊኬሽን ሲስተም። አርስቶትል ከክርስቶስ ልደት በፊት ሞር ዋይድሊ አክሴፕትድ የሆነ የክላሲፊኬሽን ሲስተምን ኢንቬንት ያደረገ ኢኖቬት ያደረገ ሰው ነው። So Aristotle grouped some organisms that had very little in common. For example, he grouped birds, bats, and flying insects because they fly. ይህ ዲስአድቫንቴጁ ምንድነው? አርስቶትል ክላሲፋይ ያደረገው አንዳንድ ኮመን በሆኑ ስትራክቸራቸውና እንቅስቃሴያቸው አኒማሎችን ለመከፋፈል ሞክሯል። ለምሳሌ በርዶችን፣ የሌሊት ወፍንና ኢንሴክት የሚበሩ እጽዋቶችን አንድ ላይ ሁሉም ስለሚበሩ ተመሳሳይ ግሩፕ ላይ አድርጓቸው ነበር። ነገር ግን ለምሳሌ ባቶችን ብንወስድ ዚአር ማማልስ ዚአር ናት በርድስ አይደል? እንቁላል አይደለም የሚጥሉት የአጥቢ ናቸው። ስለዚህ ስለበረሩ ብቻ ከበርድስ ጋር ክላሲፋይ ሊደረግ አይችሉም። ይሄ አንዱ ዲስአድቫንቴጅ ነው። ኢንሴክቶችም እንደዛው ሞርፎሎጂካል ስትራክቸራቸውን ስናይ ከወፎችና ከሌሊት ወፎችና ከሌሎች ወፎች ቶታሊ ዚአር ዲፍረንት። ነገር ግን ስለሚበሩ ብቻ እነዚህን አኒማሎች አንድ ላይ ለመክፈል ሞክሯል። but also he used a simple morphological character to classify plants. ፕላንቶችንም ለመከፋፈል ሞክሯል በሶስት መንገድ ነው። ትሪስ፣ ሽረብስ ኤንድ ሀርብስ ብሎ ትሪስ የምንላቸው ረጃጅም ግንዳቸው ትልልቅ የሆነ እጽዋቶችን ነው። ሽረብ የሚባሉ ደግሞ እነዚህ አጫጭር ቅርንጫፎቻቸው ለመሬት የቀረቡና ቡሽ የሆኑ ነገሮች ናቸው። ሀርብስ የምንላቸው ደግሞ ትሩ ስቲም የላቸውም ወይ ደግሞ እውነተኛ የሆነ ግንድ የላቸውም እና መሬት ላይ ነው የሚበቅሉት። ለመሬት በጣም የቀረቡ ናቸው። እድሜያቸውም ይሄ ረጅም ጊዜ መቆየት ሲዝናል ናቸው። እነዚህ ሸረብስ የምንላቸው ሞስትሊ አኑዋሊ ነው ግሮ የሚያደርጉት ማለት። ትሪስ የምንላቸው ደግሞ ከዲኬድ እስከ ሴንቸሪ ድረስ ግሮ ሊቆዩ የሚችሉ እጽዋቶች ናቸው እና በዚህ መልኩ ፕላንቶችን ለመከፋፈል አስቧል። አኒማሎችን ደግሞ ቀይ የደም ሴል ያላቸው ቀይ ደም ያላቸውና ደም የሌላቸው በማለት ለመከፋፈል ሞክሯል ማለት አርስቶትል። he is the first acceptable biological classification የፈጠረ ሰው ነው ማለት ነው። ሁለተኛው ካርለስ ሌነስ የምንለው ሌተር ኦን 17th century የስዊዲሽ ቦታኒስት ካርለስ ሌነስ who also known as the father of taxonomy introduced taxonomic hierarchy of classification። ያው ሞደርን ላይ የምናየውን ታክሶኖሚክ ሂራርቺካል ክላሲፊኬሽንን ያዘጋጀና የፈጠረ ሰው ነው። he was the first person to propose orderly system for classifying organisms. so structured የሆነ ኦርደር ያለው ክላሲፊኬሽን ሲስተም ለሊቪንግ ኦርጋኒዝሞች ያዘጋጀ ሰው ነው። እንዴት ነው ያዘጋጀው? የመጀመሪያው ከኪንግደም ጀምሮ እስከ ስፒሺስ ድረስ ኦርጋናይዝ አድርጎ በኦርደር አስቀምጧቸዋል። ላርጀር ላይ ኪንግደምን አስቀምጧል። ቀጥሎ ፋይለም፣ ክላስ፣ ኦርደር፣ ፋሚሊ፣ ጂነስ፣ ስፒሺስ ብሎ በዚህ መልኩ ኦርጋኒዝሞችን ክላሲፋይ አድርጎልናል ማለት ነው። so in the linear classification system all organisms are placed in ranked hierarchy. ራንክድ በተደረገ በግሬድ ነው ክላሲፋይ አድርጎ ያስቀምጣቸው ማለት ነው። so in the modern classification Linus developed two kingdom system of classification respectively. ክላሲፊኬሽንን ሲከፍል መጀመሪያ ቤዝ ላይ ያስቀመጠው በሁለት ኪንግደም ውስጥ ነው። የመጀመሪያው ዘ ላርጀስት ኪንግደም ኢን ሌነስ ሲስተም ኪንግደም ነው ብለናል። በዚህ ኪንግደም ውስጥ ሁለት ኪንግደሞችን ነው ሊቪንግ ኦርጋኒዝሞችን ያስቀመጠው አኒማሎችንና ፕላንቶችን ብሎ ሁለት ኪንግደሞችን አስቀምጧል ማለት ነው። ሶ ነገር ግን ሊሚቴሽኑ ምንድነው? የሊነስ ክላሲፊኬሽን ሲስተም እነዚህን ኦርጋኒዝሞች ዩካሪዮት እና ፕሮካሪዮት ብሎ መክፈል አልቻለም። ዩካሪዮትስ ማለት ትክክለኛ የሆነ ሴሉላር ስትራክቸር ያላቸው ትክክለኛ የሆነ ሴሉላር ኮምፖነንት ወይ ማቴሪያል ያላቸው ኦርጋናይዝድ የሆነ ሴሎች ያላቸው ናቸው። ፕሮካሪዮትስ የምንላቸው ደግሞ ትክክለኛ የሆነ ትሩ የሆነ ሴሉላር ስትራክቸር የሌላቸው ነው። ምክንያቱም በሌነስ ጊዜ ዩኒሴሉላር ማይክሮ ኦርጋኒዝሞች አይደንቲፋይ አልተደረጉም። ስለዚህ አይደንቲፋይ ስላልተደረገ ዩካሪዮት እና ፕሮካሪዮት ብሎ ዲፔንድ ኦን ዜር ሴሉላር ስትራክቸር መከፋፈል አልቻለም። አንቲል 18ኛ ክፍለ ዘመን ላይ ኒውስ ፓስተር እና ሮበርት ኮች መጥተው በአይን የማይታዩ ማይክሮ ኦርጋኒዝሞች እንዳሉ እስካሳዩበት ጊዜ ድረስ ማለት ነው። ሁለተኛ ዩኒሴሉላር እና መልቲ ሴሉላር ኦርጋኒዝም ብሎ መከፋፈል አልቻለም ነበረ። ምክንያቱም ከኪንግደም በታች ሌላ ዶሜን አለ። በሞደርን ክላሲፊኬሽን ኔክስት ላይ እናየዋለን። ዶሜን አሉ፣ ሜጀር ዶሜን የሚባሉ እነዚህ ሊቪንግ ኦርጋኒዝሞች አይዘር ዩካሪዮት ናቸው ወይም ፕሮካሪዮት ናቸው። ዩካሪዮት እና ፕሮካሪዮት ለማለት ደግሞ ሴሉላር ሌቭል
ሴሎች ሲንግል ሴል ናቸው መልቲ ሴል ናቸው የሚለውን ማወቅ አስፈላጊ ነበር። ሊነስ ይህንን አይደንቲፋይ አላደረገም ነበር እና ይሄ አንዱ ሊሚቴሽኑ ነው። ሌላ ፎቶሲንቴቲክ እና ነን ፎቶሲንቴቲክ ብሎ አልከፈላቸውም። ዜር አር ሰም ማይክሮ ኦርጋኒዝም የራሳቸው ምግብ የሚያዘጋጁ አሉ። የራሳቸው ምግብ ደግሞ የማያዘጋጁ እንደ ፈንጋይ የመሰሉ እና ሌሎች አኒማል ሴሎች የራሳቸው ምግብ ማዘጋጀት የማይችሉ አሉ። ፎቶሲንቴሲስ ፕሮሰስን ለማወቅ ሴሉላር ሌቭል ወርዶ የሴሉን ስትራክቸራል ኤንድ ፈንክሽናል ካራክተሪስቲክስ እና ፕሮፐርቲውን አይደንቲፋይ ማድረግ ያስፈልጋል። ስቲል ይሄ ማይክሮ ባዮሎጂ የሚባለው ነገር የዛን ጊዜ ኢንቬንት ስላልተደረገ ስላልታወቀ እነዚህ ነገሮች ማወቅ አልቻለም ነበር እና ዚስ አር ዘ ሊሚቴሽን ኦፍ ሊነስ ክላሲፊኬሽን ማለት ነው። በት ኢን ደ ሞደርን ክላሲፊኬሽን the at the broadest level biologists divide the diversity of life into three domains በሶስት ሜጀር ዶሜኖች ያስቀምጠዋል። ኦፍኮርስ እነዚህ ሶስት ዶሜኖች ወደ ሁለት ያንሳሉ፣ ኢዮካሪዮትስ እና ፕሮካሪዮትስ የምንላቸው ማለት ነው። ከዶሜኑ በላይ ያሉት ከኪንግደም ጀምሮ የሊነስ ክላሲፊኬሽን እንከተላለን ማለት ነው። ከዶሜኑ በታች ያለውን ሞደርን ክላሲፊኬሽን ሴሉላር ሌቭል ያለውን የሴሎች ካራክተሪስቲክስ በማየት እነዚህን ዶሜኖች ማዘጋጀት ተችሏል ማለት ነው። እነዚህ ስሪ ዶሜኖችን እንስቲ። የመጀመሪያው ባክቴሪያ የምንለው ነው። ባክቴሪያ ሚዝ ሲንጉላር ሲሆን ነው። ባክቴሪያ ሚዝ ሲንግል ሴልድ ማይክሮስኮፒክ ፕሮካሪዮቲክ ኦርጋኒዝም ዛት ላክስ ኒውክለስ ኤንድ ሜምብሬን ባውንድ ኦርጋኒልስ። ስለዚህ ባቀደም ሶስት ነው ብለናል አይደል? እነዛ ሶስቱን ወደ ሁለት ስናሳነሳቸው ኢዮካሪዮት እና ፕሮካሪዮት ብለናል። እነዚህ ፕሮካሪዮት ሁለት ነገሮችን ይዛል፣ ባክቴሪያ እና ሁለተኛ ላይ የምናገኘው አርኪያ የምንላቸው ማለት ነው። እነዚህ ሁለቱ አንድ ላይ ፕሮካሪዮት ተብለው ከዛ ደግሞ ኢዮካሪዮት ይባላሉ። ሁለተኛው ታይፕ ማለት ነው። ባክቴሪያ የሲንግል ሴልድ ነው። ሲንግል ሴልድ ሆኖ ነገር ግን ኒውክለሱ ኒውክሊር ሜምብሬን ወይም በሴል ውስጥ የሚገኙት ኦርጋኔሎች ሜምብሬን የላቸውም። ኒውክሊር ሜምብሬን ስለሌለ የኒውክሊር ኮምፖነንቱ ለምሳሌ ዲኤንኤው ሳይቶፕላዝም ውስጥ ዝም ብሎ ስካተርድ ሆኖ የተቀመጠ ነው። ስለዚህ ሜምብሬን ባውንድ ኦርጋኔል የላቸውም የምንለው ይሄንን ነው ማለት ነው። ሁለተኛ ላይ የምናገኛቸው አርኪያ የምንላቸው ናቸው። አናርኪያ ኢዝ ኤ ሲንግል ሴል ፕሮካሪዮቲክ ማይክሮ ኦርጋኒዝም ዛት ሉክስ ስትራክቸራሊ ሲሚላር ቱ ባክቴሪያል በት ፖዘስ ኮምፕሊትሊ ዲስቲንክት ኢቮሉሽነሪ ሂስትሪ ኤንድ ጄኔቲክ ሜካፕ። ጄኔቲክ ሜካፓቸውን ስናየው እና ሂስቶሪክ ኢቮሉሽነሪያቸውን ስናይ ከባክቴሪያ ዚ አር ሞር ዲፍረንት ናቸው ማለት ነው። በት ዚ አር ፕሮካሪዮቲክ ማይክሮ ኦርጋኒዝም ምን ማለት ነው? ኦርጋኔሎቻቸው በሜምብሬን የተሸፈኑ አይደሉም። ለምሳሌ ኒውክሊር ሜምብሬን ስለሌላቸው ዲኤንኤያቸውና ሌሎች ኒውክሊዮፕላዝም የምንላቸው የመሳሰሉት ዝም ብሎ ሳይቶፕላዝም ውስጥ ስካተርድ ሆኖ የተቀመጡ ናቸው። ሪፕሮዳክሽናቸውም ከኢዮካሪዮቲክ ሴሎች የተለየ ነው። ባይነሪ ፊዥን የምንለው ወይ ደግሞ በክሌኤ ቁርሰት በሚባለው ነው በድ እያደረጉ እየተከፈሉ የሚራቡት። ይሄ ሁለተኛው ነው። ሶስተኛ ላይ የምናገኛቸው ዩካሪያ የምንላቸው ዩካሪያ ዘ ሜጀር ኢቮሉሽነሪ ዶሜን ዳት ኮምፓሰስ ኦል ዩካሪዮቲክ ኦርጋኒዝም። እነዚህ ዩካሪዮቲክ የምንላቸው ኦርጋናይዝድ የሆኑ ሞደርን የሆኑ ሴሎች ናቸው። ሴል ሜምብሬን አላቸው። ፕላንት ሴል ከሆኑ ሴል ዋል አላቸው። ኦርጋኔሎቻቸው ደግሞ በሜምብሬን ከቨር የተደረጉ ናቸው። ለምሳሌ ኒውክለሱ ኒውክሊር ሜምብሬን አለው። እዛ ኒውክሊር ሜምብሬን ውስጥ ነው ዲኤንኤው ያለው። ሌላ ጄኔቲክ ሜካፖቻቸው አካምፓይንድ ሆነው በኒውክሊር ሜምብሬን ከቨር የተደረጉ ናቸው እና ሴክሹዋሊ ሪፕሮዲስ የሚያደርጉ ናቸው። ራዘርዳን አሴክሹዋሊ ከሚሆን የራሳቸው ሴክስ ክሮሞዞም አላቸው። በዛ ሴክስ ክሮሞዞም አማካኝነት ነው ዳውተር ሴሎችን ፕሮዲስ የሚያደርጉት ማለት ነው። ዚስ ዘ ፈርስት ቱ ዶሜንስ ባክቴሪያ ኤንድ አርኪያ አይደንቲቲ ኢንቱ ቬሪ ዲፍረንት ግሩፕስ ኦፍ ኦርጋኒዝምስ ዛት ሃቭ ፕሮካሪዮቲክ ሴልስ። ስለዚህ እነዚህ መጀመሪያ ነው ያወራናቸው አርኪያ እና ባክቴሪያ ዛር ፕሮካሪዮቲክ ሴሎች ናቸው። በት ዩካሪዮቲክ ሴል የምንላቸው ደግሞ ቅድም ያያናቸው ዩካሪያ ላይ የምናገኛቸው ናቸው። ሪላቲቭሊ ስሞል ኤንድ ሲምፕል ሴልስ ዛት ላክ ኒውክሊየስ ኦር አዘር ኮምፓርትመንትስ ባውንድድ ባይ ኢንተርናል ሜምብሬን። በውስጣቸው ሜምብሬን ስለሌላቸው እነዚህ ኦርጋኔሎች ሞር ባውንድድ ያልሆኑ ናቸው። ፕሪሚቲቭ ናቸው። በደንብ ግሮ ያላደረጉ ማቹር ያላደረጉ ካይንድ ኦፍ ሴሎች ናቸው ማለት ነው።
እስቲ አንድ በአንድ እናያቸው። ባክቴሪያ ምንድን ነው? ባክቴሪያ ኢዝ ኤ ፕሮካሪዮቲክ as their cells have no nucleus. They are all small organisms that vary in size between that of the largest viruses and the smallest single cell eukaryotes ማለት ነው። እነዚህ ባክቴሪያ የምንላቸው ኒውክለስ የላቸውም። ኒኩላር ሜምብሬን ስለሌላቸው ኒውክለስ የላቸውም። ዘ ኮምፖነንትስ ኦፍ ዘ ኒውክለስ ሳይቶፕላዝም ውስጥ ስካተር ያደረጉ ናቸው። ሳይዛቸው ቫሪ ያደርጋል። ይሄ ስፒሺሳቸውን በጣም የተለያየ ነው። በጣም የተለያየ ናቸው። ለምሳሌ ቲቪን የሚያመጣው ማይኮባክቴሪየም ቱበርክሎሲስ የምንለው አለ። ሊፕሬሲ የምንለው ወይም የቁምጥና በሽታን የሚያመጣው አንድ ስፒሸስ ሆኖ አንድ ጂኒየስ ላይ ሆኖ ስፒሸሳቸው ይለያል። ማይኮባክቴሪየም ሊፕሬ እንለዋለን። ቲቪን እና ቁምጥና በሽታን የሚያመጡት ስፒሸሳቸው ዲፍረንት ነው። ሳይዛቸውም ሼፓቸውም ዲፍረንት ነው። ሼፕ ላይ ስንመጣ ሮድ ሼፕ አለ፣ ሰርኩላር ሼፕ አለ። የተለያየ ሼፕ ያላቸው ባክቴሪያዎች አሉ። ከላርጅ ከምንለው ቫይረስ ሳይዝ ጀምሮ እስከ ትልልቅ ባክቴሪያዎች ሊኖሩ ይችላሉ። ስለ ባክቴሪያ ይህን ካየን ሁለተኛ ላይ የምናገኘው አርኪያ ነው። ታይፕ ኦፍ ፕሮካሪዮቲክ ሴል አርኪያ አር ፕሮካሪዮቲክ as their cells have no nucleus and membrane bounded organelles. Their range size is similar to that bacteria. Many archaea exhibit extreme environments. እነዚህ ከባክቴሪያ ለየት የሚያደርጋቸው በጣም ሃርሽ እና ኤክስትሪም የሆነ ኤንቫይሮንመንት ውስጥ ሰርቫይቭ ማድረግ ይችላሉ። ሰም ባክቴሪያዎች አሁን አንዳንድ ባክቴሪያዎችን ብናይ ለአንቲባዮቲክ በባክቴሪያ ሰውነታችን በሚጠቃበት ጊዜ አንቲባዮቲክ ስንወስድ የአንቲባዮቲክ አታክ ያደርጋቸዋል፣ ይጎዳቸዋል፣ ይሞታሉ። እነዚህ አርኪያዎች ግን በጣም ሃርሽ የሆነ ኤንቫይሮንመንት ላይ ራሱ ሰርቫይቭ የማድረግ አቅም አላቸው እና እነዚህ አርኪያ በጣም ሞስት ፕሪሚቲቭ ዘን ባክቴሪያ ናቸው ብለው ታክሶኖሚስቶች አሱም ያደርጋሉ ወይም ቲዮሪራይዝ ያደርጋሉ፣ ቲዮሪ ሲሰጡ ማለት ነው። ሌላው ዩካሪያ ነው። ዩካሪያ የምንለው ዩካሪዮቲክ ሴሎችን ሁሉንም ዩካሪዮቲክ ሴሎችን ይዛል። ላይክ ፕላንት ሴል እና አኒማል ሴሎች ዩካሪዮቲክ ሴሎች። ስለዚህ ዩካሪያ የምንላቸው relatively large and complex cells that contain nucleus and other membrane enclosed compartments. They are grouped into domain eukarya ማለት ነው። ቅድም ዶሜን ዩካሪያ እና ዶሜን ባክቴሪያ and ዶሜን አርኪያ ብለናል አይደል? እነዛ ለብቻ ዶሜናቸው ለብቻ ስናደርገው እንጂ አሲ ፕሮካሪዮትስ ካየናቸው they are found or they will fall into the domain prokarya ማለት ነው። ዩካሪያ ውስጥ ዩካሪዮቲክ ሴሎችን ስናይ ደግሞ they fall into ዩካሪያ የምንለው ዶሜን ውስጥ ፎል የሚያደርጉ ናቸው። ሞር ኮምፕሌክስ የሆነ ፈንክሽን ሞር ኮምፕሌክስ የሆነ ስትራክቸር ያላቸው ናቸው። ኦርጋኔሎቻቸው በሜምብሬን ያላቸው ናቸው። ለምሳሌ እዚህ ኢሜጁ ላይ እንደምናየው ኒውክለሱ የቀዩ ከላይ የምናገኘው ኢትስ ላይክ የሜምብሬን ነው። ጎልጂ አፓራቶሶች፣ ማይቶኮንድሪያ፣ ሌሎች ኦርጋኔሎች የራሳቸው የሆነ ሜምብሬን አላቸው ማለት ነው። ሜምብሬናቸው ኑሯቸው በዛው ሳይቶፕላዝም ውስጥ ስካተር ሆኖ እናገኛቸዋለን ማለት ነው። ሌላው የዩካሪያ ዶሜን ካራክተሪስቲክስ ዘ ዶሜን ዩካሪያ ኢንክሉድስ ግሩፕስ such as protists, fungi, plants, animals have a great diversity of forms. There are unicellular, colonial and multicellular organisms. ዩካሪያ ውስጥ የምናገኛቸው ሲንግል ሴሎች ዩካሪዮቲክ ሴሎች አሉ። ፕላስ ደግሞ መልቲ ሴሉላር ኦርጋኒዝሞች አሉ። ለምሳሌ እኛ መልቲ ሴሉላር ዩካሪዮቲክ ሴሎች ነን፣ ሂውማን ቢንግ ማለት ነው። ፕላንቶችን ብናይ መልቲ ሴሉላር ዩካሪዮቲክ ሴሎች ናቸው። ፕሮቲስታዎች፣ ፈንጋዮች ደግሞ ዩኒሴሉላር ዩካሪዮቲክ ሴሎች ሆነው እናገኛቸዋለን ማለት ነው። what is the difference between this bacteria and አርኪያ የምንላቸው ምንድነው ሜጀር ዲፍረንሳቸው ስንል ኬሚካል ኮምፖዚሽን ኦፍ ዘ ሴል ዋል ኤንድ ሴል ሜምብሬን የባክቴሪያ ሴል ሜምብሬን ክሎሮፊል ፎር ፎቶሲንቴሲስ ባይ ባክቴሪያ በትኖት በአርኪያ ክሎሮፊል አላቸው ባክቴሪያዎች። ሰም ባክቴሪያ ፎቶሲንቴሳይዝ ያደርጋሉ በትኖት በአርኪያዎች ግን ይሄ ነገር የላቸው። ሜቴን ጄኔሬሽን ሴንሲቲቪቲ ቱ ሰም አንቲባዮቲክ ለባክቴሪያዎች አንቲባዮቲክ ስንሰጣቸው ሴንሲቲቭ ናቸው፣ ሪስፖንድ ያደርጋሉ ባክቴሪያዎቹ ማለት ነው። ሜቴን ጄኔሬት ሊያደርጉ ይችላሉ። ስለዚህ በእነዚህ መልኩ ግላይኮፕሮቲኖች አሏቸው ባክቴሪያዎች። ኮንሴፕት ኦፍ ፋርማኮሎጂ ባክቴሪያዎች እንዴት ነው ለመድኃኒት ወይም ለድራግ ሪስፖንድ የሚያደርጉት የሚለውን ነገር የሚታወቀው ባክቴሪያዎች ካላቸው ስትራክቸራል ዩኒት ተነስቶ ነው። ያንን ስትራክቸራል አታክ ለማድረግ ተብሎ ነው ባክቴሪያ መድኃኒት የሚዘጋጀው።
ቤዝድ ኦን ዛት ሴንሲቲቪቲ ቱ ሰም አንቲባዮቲክ የተባለው በዛ ምክንያት ነው ማለት ነው። ሶ ዚስ ኢዝ ዘ ሜጀር ዲፍረንስ ቢትዊን አርኪያ ኤንድ ባክቴሪያ በት አርኪያ ኤንድ ባክቴሪያ ሲሚላሪታችን ምንድን ነው? ዘይ ዱ ኖት ሃቭ ሜምብሬን ባውንድ ኒውክለስ ኤንድ አዘር ሴሉላር ስትራክቸርስ ማለት ነው። በት ዘይ ፎል አንደር ዘ ዶሜን ኦፍ ፕሮካሪዮትስ ማለት ነው። ዩካሪዮትስ የምንላቸው ደግሞ ሌላ አዘር ዶሜንስ ናቸው። ከዛ ከነዚህ ዶሜን ዩካሪያ እና ፕሮካሪያ ዚአር ዶሜን ከነዚህ ዶሜን ከፍ ብሎ ኪንግደም እናገኛለን። ከኪንግደም በላይ ፋይለም፣ ክላስ፣ ኦርደር፣ ጂነስ፣ ስፒሽስ እያለ ይሄዳል ማለት ነው። ሶ ዚስ ኢዝ አወር ቱዴይስ ሌሰን። በቀጣይ በዚሁ ቻፕተር ስር ሌላ ሌሰን እናያለን። እስከዛ ድረስ ይህን ቻናል ለማገዝ ሰብስክራይብ በማድረግ ሼር በማድረግ እና የደውሉ ምልክቷን በመጫን ቻናላችንን ታግዙ። ይህም ሌሰን ወደ ሌሎች ተማሪዎች እንዲደርስ እንድታደርጉ እንጠይቃለን። እናመሰግናለን።